አባቴ ሄደሽ መከራን ለዛሬው አንተነትህ እንደው ባለውለታዬ ናቸው የምትላቸው እነማንን ነው የምታመሰግናቸው ሰዎች አሉ? መቼም በእኔ በህይወቴ ውስጥ ብዙ ማመሰግናቸው ሰዎች አሉ፣ በሙዚቃ ህይወቴ ማለት ነው። በመጀመሪያ የአክሱማይት ባንድ አባላትና ዳዊት ጽጌን ጨምሮ እንዲሁም ዳዊት መለሰ አሁን ላለሁበት የሙዚቃ ሁኔታ ብዙ በር የከፈተልኝ እሱ ነው። እንዲሁም መጀመሪያ ህፃን ጩጬ በማልበዝ ጩጬ በጣም ጩጬ እያለሁ ግጥምና ዜማ አዘጋጅቼ ዝም ብዬ ስል አዳነች ወልደ ገብርኤል የምትባል አንድ ሴት ነበረች፣ ወይዘሮ አዳነች ወልደ ገብርኤል። እሷ የመጀመሪያ ምልክቴን ያየችልኝ እሷ ናት። ብዙ ጊዜ ነጮች የሲዲ አልበማቸው ላይ ካያቸው ዘፋኞች ሲናገሩ መጀመሪያ ችሎታዬን ያየልኝ ሰው አመሰግናለሁ ይላል እና በኋላ ሰው ከከበበ ወዲህ አይደለም የመጀመሪያው ሰው እሷ ናትና በጣም እሷን ላመሰግን እወዳለሁ። እንደዚሁም ሚፍታህ ጀማል የሚባል ልጅ አለ። እንዲሁም የቅርብ ጓደኞቼ በማያገባቸው እያስገባው ግጥም ሁሉ እየሞከሩ አሉ። እንግዲህ አንዳንዶች እና እነሱ አሉ። እንዲሁም የካሊብሶ ሆቴል ባለቤት አቶ ጸጋይ አብሶ፣ እነዚህ ላመሰግን እወዳለሁ። ሌሎችም አሉ። አዎ ኤክስፕረስ ባንድ በተለይ መጀመሪያ ውጪ ያደርኩበት ባንድ እሱ ነው። ከቤት አባቴ ትንሽ ወደ ሙዚቃ ህይወት እንድገባ ብዙ ደስተኛ አልነበረም እና ማይቻል ነገር ነው ፍቅሽ በልቤ የማይዘሟርካም ማይቻል እና የፋሲካ ሌሊት ነበር ሁሌ ውጭ ማድረው። ለመጀመሪያ ጊዜ እንግዲህ ይቅርታ አድርጉልኝ አልጋዬ ውስጥ ትራስ ምናምን አስተኝቼ ላይን ክለብ የሚባል ቤት ነበር የዛሬ 3 አመት እዛ ነው የጀመርኩት። ይቅርታ ይቅርታ። እንዴት ነው? ለአባቴ ልዩ ፍቅር አለኝ። ከዚህ በላይ መናገር አልችልም።